ስሙ እንኳን የዘላለም ሕይወት ስለሰጠኝ አይደለም ኢየሱስ እኔ ከሱስ እንኳን ከሱስ ነፃ ስላወጣኝ እንኳን ዘመኔን አገለግለዋለሁ ዘመኔን አመልከዋለሁ ታውት የመንግስት ሰማያት አለ ተብዬ አይደለም ከሱስ እንዴ እኔ እኮ ያልሞከርኩት የለም ሲጋራ ለመተው 42 አይነት ሲጋራ አጭሻለሁ ድሬዳዋ ነበር ፊልድ ምሰራው እዚህ ያሉ አብረኝ ይሰሩ ከኔ ጋር ሲቅሙ ተጠጥቶ የነበሩ ሲጋራ ቦንድ ሶቫርጅ ለንደን ስቶፕ የሚባል ሲጋራ ሁሉ አጭሰናል ይሄው እርካሽ ነው በኮንትሮባንድ የሚመጣ ፓኬት ያዘ ጫቱ ለነግራችሁ አልችልም የጫት አይነት ያልቃብ ነው የጫት አይነት የለም ጨርቃችንን አስጥሎን ከዚህ በላይ ወገባችንን አራቆታችን ነጠላ ጫማ ሁለት አይነት ነጠላ ጫማ አድርገን በየመንገዱ ሲወልቅብን ብድግ ጌታኔ መንግስተ ሰማያት ባኖርስ እንኳን አገለግለዋለሁ እግዚአብሔር ምስክሬ ነው የጫቱ ማት የተበላሸ ነው መበላሸት መጠጥ እንኳን መጠጥ ጌታ ነው ምስክሬ ነግሬያቸዋለሁ ከዚህ በፊት አላቅም 27 ድራፍትና 12 ቢራ ጠጥቻለሁ እግዚአብሔር ያሳይ እንግዲህ ውሃ ቢሆን 3 ጋቢ አጥባለሁ እና ታዲያ እኔ ጫት ለማቆም ሲጋራ ለማቆም ገንዘብ ለማጠራቀም በወጣትነት በልጅነቴ በራ ሰራ ሙያተኛ ሊዮም ከባድ ስራ ነበር መስራ ወገቤ እየተንቀጠቀጠ ከባድ ነገር እያነሳው እየታገልኩ ከብረት ጋር ማግኘት አቅቶኝ ወንድሞቼን ታናናሾቼን እንኳን ደብተር መግዛት አቅቶኝ በሱስ አልቄ መከራ በልቼ ምን ይላሉ ያላበራውት ሻማ የለም በአንድ ሳበራ በሁለት ሳበራ በሶስት ሳበራ በአምስት ሳበራ በ11 ሳበራ በ12 ሳበራ በ16 ሳበራ እንዴ በ19 ሳበራ በ21 ሳበራ በ23 ሳበራ በ24 ሳበራ በ27 ሳበራ በ29 ምን ይቀርኛለን ምንም ሻማዬ ነው እንደንትን እየቀለጠ በየአንዳንድ ብር ሲቀልጥ የከረሙ እርግፍ አርጋ አንተ ታቃለህ የገብርኤል ታቃለህ ቅዱስ ገብርኤል በቃ ከዚህ ቀን ጀምሮ በቃኝ የመጨረሻ ሲጋራ እቺ ምን በዘይት ነክሬ በቃ እንዲመረኝ አጨሽ በቃ ሷን ግድግዳ ላይ ለጥፌ የመጨረሻ ሲጋራ ከስሯ ይህ የመጨረሻ ሲጋራ ነው 1900 ምናምን ዓመተ ምህረት በቃ በማግስቱ ደግሞ ደንታሞ ቢባል ሱቅ እስቲ ሁለት ሲጋራ አንተ ለአንድ ሰዓት እንኳን የማይስተው የሰራዊት ጌታ እግዚአብሔር ልጅ ኢየሱስ ክርስቶስ ግን ነካ ሲያረጋይ ለአንዴና ለመጨረሻ ጊዜ ነው ቆረጠኝ ስንቶች ወደው ነው በተለያየ ችግርና ቀንበር ውስጥ ታስረው ያሉት እውነቱም ይነግራቸው አጥተው የተወራረሰ እምነት ይዘው ነው የወረሱት የሚያውቁት እንኳን ነገር የለም ወርሰን ነው የሚሏቸው እምነት ከመስማት ከእግዚአብሔር ቃል ነው እምነት ደግሞ በማንበብ ከመጽሐፍ ቅዱስ በማየት ነው የሚመው እንጂ እምነት በውርስ የለም የሚወረሰው ጋሻ መሬትና ፍሻሌ ሽጉጥ ነው ጎናችሁ ላለው ሰው እምነት አይወረስም በሉ እምነት የግል ነው በሉት እስቲ አንድ ሰው አሜን ይበል እምነት የምንድነው የግል ነው አዎ ጋሻ መሬት ምናምን ካላችሁ አያቶች ያውርሱ አሁን ቦታ ጥሩ ስለሆነ ወድ ስለሆነ በተረፈ ግን የነሱ እምነት ያድናል የሚባል የለም እምነት የግል ነው እዛም ስትሄድ በግል ነው የምትጠየቀው እዛ ሄደገና በፍርድ ዙፋን ፊት ተቀምጠ ሲትጠየቅ እንዴት ነው ወንድሜ ስትባል እኔ ያው ጠንቅቄ ከአያቴ መጣውን ከአባቴ መጣውን በደንብ አጥብቄ ጥንቅቅ አርጌ አክሬ ነው ከረምኩት ብትለው አረጋገ አክሬ አዎ ከረጋገ አዎ በጣም ይገርም በአንዱ እምነት አንደኛው ሊገባ አይችልም እምነት የግል ነው በሉት ሰበብ ያስፈልገው ከሌላ ያስፈልገው ከሊትና ያስፈልገው እኛ እኮ እዚህ ቸርችም ሰው ሲያመልክ ነው የምናመልከው አጠገባችን ከዘለለኛም ሰው አይተን ነው የምንኖረው አይሰራም እምነት የግል እስቲ የግል ነው በል የግል እስቲ የግል ነው በል የግል አንድ ላይ የግል ነው በል የግል የተደረገልን የምታውቀው አንተ ነህ የተሰራልን የምታውቀው አንተ ነህ የሞተልን የምታውቀው አንተ ብቻ ነህ አንተ ነህ እኔ ለራሴ የማውቀው ራሴ ብቻ ነኝ የማንም አስተዋጽኦ አያስፈልገኝም ከጌታ ጋር መንገድ ልቀጥል የማንም አስተዋጽኦ አያስፈልገኝም የተደረገልኝ የሚገባኝ ለራሴ ብቻ ነው ታጋ ምንም ምክር ሁሉ አያስፈልገኝም እኔ ነኝ የማውቀው የግሌ ነው ክርስትና የግል ነው በህብረት አይገባም
እዛ ሄደ እኛ ጴንጤዎች ነን አዎ እኛ ከባፕቲስት ነው የመጣነው ምናምን ብትለው ይስቅባል ባፕቲስት እኛ ባፕቲስት አናውቅም እንደኛ ሙሉ ወንጌል ስንት ዘመን ምናምን ብትለው አይ እኛ ሙሉ ወንጌል አናውቅም እኛ የምናውቀው አንድ ነው መግቢያው አንድ ነው እንደ ጎስፕል ላይ ተዛው ነው አገልግዬ ዘመን እንደ ወዛው ጨርሼ ነው ጎስፕል ላይ አይ እኛ እኮ ጎስፕል ላይ ተናቀም እና እኛ የምናውቀው አንድ ነው እሱም ማን ነው የናዝሬቱ ኢየሱስ እስቲ አንድ ሰው አሜን ይበሉ እዛ ሄደ ኳየር ነበርኩኝ ኳየር ላይ እንደ መሃል ላይ እኮ ነው የምዘለው ነው የምትለው ታው ጃንተ ነው እኛ አናውቅም ኳየር አናውቅም እና የምናውቀው አንድ ነው ማ የናዝሬቱ ኢየሱስ ለአንተ ምን ያለው ይሞተው እስቲ አንድ ሰው አሜን ይበሉ አሜን ክርስትና አይደለም በቃ ባልና ሚስት አንድ ናቸው ሲባል እዛም ስትር ተያይዛት ይሉ አንዳንድ ሰው እዛው ተያይዞ የሚሄድ ይመስላል ከሚስቱ ጋር የለም እዛው በግል ነው ባሉስት ሎጥን አላያችሁ ካወጡት በኋላ ጌታ ወጣቸውና ወደ ኋላ መዞር አይፈቀድም በቃ ታዘው ሄዱ እየተያይዘው ይሄዱ አይገርምሽም እግዚአብሔር እንዴት እንዳዳነን ሃሌሉያ በቤታችን በጣም ታሪክ ነው በትዳራችን የሰራው ያለ እሷ ዞር ማለት ፈለገችና ዞር ስትል ምን ሆነች ሎጥ ደግሞ ማለት ነው ሚስቴ ዞር አለ እንዴት ቀራለሁ ለሚስቴ ስለኔ ዋጋ ከፍላለሁ ቢል እሱም አብረው ሁለት የጨዋምድ ስለዚህ ሎጥ ምን አለ ምንም ልረዳሽ አልችልም